ያው ስም እንዳይጠቀስ እያልን ነው እንጂ እኮ እኔ ከኤንጂኦ ከፍተው ምናምን የሚሰሩ አሉ። እኔ ቢሃይንድ በጣም ስለተረው ነው እዚህ ላይ የምታዩቸው ከኋላ ያለሁት እኔ መጠየቅ ትችላላችሁ እነሱንና ማውራት ስለማልፈልግ ነው እንጂ በጣም ከኋላ ያለሁት ከየትም አምጥተው አይረዱም እነሱ። በዚህ በኩል ደግሞ ፋራ ነው ይለዋል፣ በዚህ በኩል ደግሞ ዘራፊ ነው ይለዋል። እኔ ተምታቶብኛል። አንተ ምንድነው የምታወዛግበን? ራጅልጥ ማለት እኔ ማን ያለ መታወቅ ተጨምሮ ገንዘብ ደግሞ ካላችሁ ካሽ ነው የምላችሁ። ካሽ 28 ሚሊዮን አሳያችኋል። የኔ ሞግዚት ነው የኔ ቡችላ ነው ካለ ብሏል። እኔ አልቀዳውም። ባይ ዘ ወይ ፍራኦል ዮኒ ማኛንም እኔንም ሁሉንም እንደፈለኩ አደርጋቸዋለሁ። ጂጂክያንም የኔ ቡችሎች ናቸው ብሎ ሲናገር ነበር። እኔ ባይ ዘ ወይ ሰው መቅዳት ስለማልወድ ሰምቻለሁ፣ ግን አልቀዳውም። ብዙ ነገር ያላለው ነገር የለም። ዮኒ ማኛ የፍራኦል ቡችላ ነው። እሱ ቡችላ ማን ነው? እሱ ቡችላነቱን እንጫወታለን። ዴቭ ሳክስ ፍራኦል አስፈራራው። የስንት ዓመት ታሪክ ነው ከዴቭ ሳክስ ጋር የነበራቸው? ፍራኦል ማስደፋት ቢፈልግ አስደፋውም እንዴ? ማን አባቱ ሊፈራ? ምን ከባድ ነገር እኮ አይደለም። እንኳን ብር ያለው ብር የሌለ ያስደፋል። ምን አባሽ ልታመጪ አንቺ ዘንባ? ማን አባቱንም ዘረጥታል። በጣም በሚገርም ሁኔታ ፍራኦልን ለማስጠላት አሁን አጀንዳ። ለምን ፍራኦል በቃ ይረዳል፣ መልካም ሰው ነው ተባለ፣ አበዱ። እንደናንተ ዘረኛ አይደለም። ኪዱና ፍራኦል ከኦሮሞ ልጆች ሶሻል ሚዲያ ላይ እጅግ የምንወዳቸው ሰዎች ናቸው። ምን አባሽ ልታመጪ? መልካምነቱ ለምን ታየ? ጥሩነቱ ለምን ታየ? ለምን ደሃን ረዳ ነው ጨዋታው። ፍራኦል ናና እስቲ ዘግበኝ። መዘገብ አለብህ በደንብ። በመጀመሪያ ታንኪው ስለከፈትከው አካውንት። ተጨቀጨቀኛለህ፣ ሰላም አልሰጠኛል። ግድ ይላል ግድ ነው። የማንም ዱቄት ስም ሲያጠፋ ዝም ብለን ማየት የለብን። በእውነት አንዳንዴ ለባለጌ መመለስ አለበት። ፊራ እውነቴን ነው ተናገር። እኔ ወዳታለሁ፣ እኔ ጃልፊራ ያለችኝ እሷ ናት፣ ገለመኔ እያልክ አንተ ትቀባለህ፣ እዛ ይሰካልሃል። ስታወሩ እንትን ስትሉ መረጃ አምጥታችሁ ተናገሩ። ማን ነው? እኔ አንድ ነገር ቃል ግባልኝ የምትችል ከሆነ እርዳታ አቁም። በቃ ሶሻል ሚዲያ ላይ እሱ አቁሜያለሁ። በእውነት ነው የምልህ፣ አቁመው። ባጎረስኩ እጄን ተነከስት ነው። ይሄ አመዳፋሽ ለሆነ ህዝብ በአናቱ ይተካል። አትርዳው። ዝም አይነት ዝም ይባላል። ዝም ያው ስም እንዳይጠቀስ እያልን ነው እንጂ እኮ እኔ ከኤንጂኦ ከፍተው ምናምን የሚሰሩ አሉ። እኔ ቢሃይንድ በጣም ስለተረው ነው እዚህ ላይ የምታዩቸው ከኋላ ያለሁት እኔ መጠየቅ ትችላላችሁ እነሱንና ማውራት ስለማልፈልግ ነው እንጂ በጣም ከኋላ ያለሁት ከየትም አምጥተው አይረዱም እነሱ። በዚህ በኩል ደግሞ ፋራ ነው ይለዋል፣ በዚህ በኩል ደግሞ ዘራፊ ነው ይለዋል። እኔ ተምታቶብኛል። አንተ ምንድነው የምታወዛግበን? ራጅልጥ ማለት እኔ ማን ያለ መታወቅ ወይ እግዚአብሔር ግን እኮ ያስገዛል። ታዲያ አይ ጥሩ አድርገሻል። አንቺ የቻልሽው እኮ ፈጣሪን ይዘህ ምንድን ነው እንትን ያስብላል፣ ያስረግጣል። የትኛው ሌባ ነው ዘርፎ ሲሰጥ ያየሁት? ነሙን ዘርፎ የሚሰጥ አንድ ሌባ አምጣል እና ላድንቅ። እኔ የምልህ ምንድን ነው እንደ ወንድም ተስፋ እንዳትቆርጥ። እኔ ተስፋ አስቆርጣለሁ። እሱን ነው የምፈልገው እኔ ስለማከብራትና ለእሷ ያለኝ ቦታ ጥሩ ስለሆነ ነው። ባለፈውም ቲክታኩን ዲአክቲቭ አድርጌ የወጣሁት። ደስ ይበላት በቃ እሷን ከሚከፋት ብዬ እንጂ እንትን እኮ አይደለም። እሷን ከሚከፋት እኔ ዝቃት የለ እንደ ከነጋናዊ ፓስተሮች አንተ ጋር ተነጋገሩ። አዲስ ጥብስ አግኝቻለሁ። ልዕልት ቁርቲ ጥብሴ ነው። እናንተ የምታውቁት ሀብታም የሆነ ስጋ ቤት ቁጭ ብሎ ቢራ ይዞ ሴት ይዞ እንደዛ አይነት ሀብታም ነው። እኔ እንደዛ አይነት ሀብታም አይደለሁም። እናንተ የምታውቁት ሀብታም የሆነ ቢራ ይዛል፣ የሆነ ውስኪ ያወርዳል፣ ሴቶች ይዛል፣ ሴቶች ይከቡታል ምናምን እያለ እንደዛ አይነት ሀብታም አይደለሁም። እኔ እንደዛ አይነት ሀብታም ሳይሆን የክርስቶስ ልብ ያለኝ ነኝ። የክርስቶስ ልብ ማለት ክርስቶስ ከነገስታት ጋር አልነበረም የዋለው። የዋለው ከማን ጋር ነው? ከድሆች ጋር ነው የዋለው። በጣም ከተናቁት ጋር ነው የዋለው። በጣም ታች ከነበሩ ማህበረሰብ ጋር ነው የነበረው እንጂ ከነገስታቶች ጋር አልመረጠም ነበር። እኔ ያ ልብ ነው ያለ። እኔ የእግዚአብሔር ስራ የሚገለጥበት ሰው እንጂ እንትን አይደለም። ይሄ መጠጥ ምናምን ፋብሪካ የሚገለጥበት ሰው አይነት ሰው አይደለም። እንደዛ ገንዘብ ደግሞ ካላችሁ ካሽ ነው የምላችሁ። ካሽ 28 ሚሊዮን አሳያችኋል። ገና ደግሞ 300 ምናምን አሳያለሁ። እዳትም ማለት የገንዘብ ጉዳይ እግዚአብሔር ባርክል። ይኸውልህ በሚቀና ሰው ላይ ማሳረፍ እኔ ምን ክፉ አነጋገር ይሁን ምን ላድርገኝ? እኔ ምን መሰለህ የኔ ምላስ ድሮና ቅድድ ነው የሚያደርጋቸው አካል እንቁርቷን ነው የሚጎትተው። የኔ ምላስ አቋል
ማወቅ ዶላር አሁን እኔ ቸግሩ ተቀጠቀጠኛል። ምን ትላለህ? ሌላ ጊዜ በሱ ላስላስ ታደርገኛለህ። እኔ ጋር በተናገረው ነገር ልትል ነው አይደል? ሰምታችኋል ቤተሰብ። ዶላር ሲቸግራቸው ለቀቅ አደርጋለሁ ብለዋል። ዶላር የቸገረን ሰዎች አለን። እኛም ኢትዮጵያዊ እኔ እንደ ጓደኛ በበረከቱ ይጎብኝ። አሜን። አምላክ ያሰብከውን መልካም ነገሮች በሙሉ ያሳካል። በእውነት ከልብ መልካም ሰው መሆንን አይቻለሁ። ከልብ ሰውን ለሽንገላ ወደ አታውቅ። እኔ አይቼዋለሁ። አይ እኔ በሽንገላ አይደል እኔ ያወሩብህ ሌላ አንተ ሌላ። እሱ እኮ ግራ የሚገባኝ እንዴ እሱን እኮ ነው ይታረስባችሁ ነበር። እመቤቴ መሰከረ። እኔ በሆን በሙሉ አጽድቻችሁ ነበር። አትኖሩ አጸዳችሁ ነበር። ሙሉ አጸዳችሁ ነበር። እኔ ጋር ደግሞ ተመካክረው ፍሩም አላረጉኝም። የ2024 ምን ተመካክረው የሆነ ነገር የ2024 አልተለቀቀብኝ መሰል ካለው ተጠጋ ወይ ተወለድ ነው ያራዳች እና እኔ በህይወቴ እኔ እንዳንተ አይነት ጀግና አይቻላቅም። ምን አይነት ሰው ነው ሲባል ገፋሪ፣ ነፍሰ ገዳይ፣ ጨካኝ፣ ማይታመን በጣም በቃ አስፈሪ ሰው ነው ብለው ነው የቀረጽኩት እዚህ ቲክቶክ ላይ። እኔ የዛን ቀን እንዲህ ሳይ ኦ ማይ ጋድ ነው ያልኩት። በጣም ነው የከፋኝ። ለምን እንደሆነ ታውቃለህ? እኔ ምን ፊል እንደምታረግ ፊል አረግ። 1000 ሰው እዚህ ቁጭ ብሎ ይስቃል፣ እንዲበሉት ምናምን ሊባል ይችላል። እንዴ ከሙቮ አንተ ግን ከህመሙ ጋር የቀረኸው አንተ ነህ። ከህመሙ ጋር የቀረኸው አንተን አስቧል። ያላገባ ወንድ ልጅን ደፋሪ ነው ስትባል ፊራውል እኮ ሴትን ብቻ አይደለም የደፈረው እንግሊዘኛ ነው ሲደፍር ነበረ ብሎ አፉን ስምህን እየጠራ አፉ ሞልቶ ሲናገር አዘንዶፍ ዘዴ በጣም ያናደደ ወንድሜ ነህ። ከሱን ጀምር ቀጥሎ ደግሞ በጌታም በቃ ወንድሜ ኢትዮጵያዊ ወንድሜ ነህ። አሳዘንከኝ ማለት ያለ ምንም ኤቪደንስ እንዴት ነው ሰው እንደዚህ የሚከሰሰው? እንዴት? ከዛም በኋላ ጠየቅኩኝ ምን አደረገ ስላቸው ምንም መልስ አይሰጡኝም። ልክ ግን ያንተን ቪዲዮዎች ሪከርድ አድርጌ ምናምን ሳመጣ ተደወለልኝ። ደውለው የልጆቼን ፎቶ ምናምን መላክ ጀመሩ። ከዴኬ ልጆቼን ይዤ ስወጣ ሊያስፈራሩኝ። ለካስ እውነት አንተ ጋር ነው እንዲ ያለው ምናምን አልኩኝ። ሰዎችን ፖስቼ ፊራኦል ከዮናስ ሙሉ ነጋ ካለው ግንኙነት ሌላ ጥፋቱ ምንድን ነው ብላችሁ ሲንገሩኝ ስም የሚመልስልኝ ሰው የለም። እንዳታምኙ ይባላል፣ ጨካኝ ነው ይባላል፣ ደም እጁ ላይ ያለ ምናምን፣ ግን ኤቪደንስ ምንም ያየሁት ነገር የለም። እኔ ግን ማመሰግንህ አንድ ነገር አለ። እዚህ ፕላትፎርም ላይ ማንም ተነስቶ ማህበረሰብን ይሳደባል፣ ስም ሰጡት። ስለዚህ ዳኛ ግን አለ እግዚአብሔር። እሱ ቀኑን ነበረ ሲጠብቅ የነበረው። አሁን ግን ቀኑ ነው። አንደበቱን እንደፈለገ የሰውን ስም ማዋረድ፣ ሰውን ማዋረድ፣ ስም ማጥፋት፣ ማህበረሰብን መሳደብ፣ ሞቅ ሲለው የሰው ፎቶ ይለጠፋል፣ ይሰደባል፣ ይዋረዳል። ይሄ ነገር ይቆማል እና እኔ በህይወቴ እኔ እንዳንተ አይነት ጀግና አይቻላቅም። እዚህ ሶሻል ሚዲያ ላይ ቡሊ የሚያረጉ ሰዎችን አትሊስት ዩትራይድ የሞከረ የለም። አንተ ግን ሞክረኸዋል። ይሄ ነገር ይሳካል። ባይሳካም ጀግና ይነካ አንተ። አለቀ። ቴንክ ዩ ሶ ማች። ከዛ በኋላ እንግዲህ ከፍራኦል ጋር ቁጭ ብላችሁ ከኔ ጋር አወራ። ጀርመን የሚኖር ቴስ የሚባለው ልጅ ይሰድበኛል ምናምን አለ። በንጋታው አንተ ቪዲዮ ሰራብኝ። ከዛ ኤኒዌይስ ልጆቼን ነው የምልህ። እኔ ፍራኦል ብቻ እግዚአብሔር ምስክር ይኸው በልጆቼ ነው የምምለው። ሰው ብሎኝ እኔ የተናገርኩበት አንድ ቀን የለም። አንድ ቀን በራሴ እንጂ ከሰው ጋር ተገናኝቼ ከሰው እንዲህ ብዬ ማንንም አያገባል። ማን አባቱንም ዘረጥታል። በጣም በሚገርም ሁኔታ ፍራኦልን ለማስጠላት አሁን አጀንዳ። ለምን ፍራኦል በቃ ይረዳል፣ መልካም ሰው ነው ተባለ፣ አበዱ። እንደናንተ ዘረኛ አይደለም። ኪዱና ፍራኦል ከኦሮሞ ልጆች ሶሻል ሚዲያ ላይ እጅግ የምንወዳቸው ሰዎች ናቸው። ምን አባሽ ልታመጪ? መልካምነቱ ለምን ታየ? ጥሩነቱ ለምን ታየ? ለምን ደሃን ረዳ ነው ጨዋታው። ፍራኦል ናና እስቲ ዘግበኝ። መዘገብ አለብህ በደንብ ይዘግበው። በመጀመሪያ ቴንኪው ስለከፈትከው አካውንት። ትጨቀጭቀኛለህ፣ ሰላም አልሰጠኛለህ። ግድ ይላል። ግድ ኖ የማንም ዱቄት ስም ሲያጠፋ ዝም ብለን ማየት የለብን።
በእውነት አንዳንዴ ለባለጌ መመለስ አለበት። ፊራ እውነቴን ነው። በራሴ በመጣን የተደረገው እዚህ መርገጥ ትችላለህ፣ አይመለከትም። እኔ ሰው አረቅም ሌላ ደግሞ ስለዚህ ከኔ ጋር ጓደኛ የሆነ ሰው ከሆነ ምናልባት ከተጣላን ከሱ ታስቦ ነው የሚባለው መቆም አለበት። እኔ ጋር ካልደረሱ አልደረሱም ሰዎች። ቲክታኩን ዲአክቲቭ አድርጌ የወጣሁት ደስ ይበላት በቃ እሷን ከሚከፋት ብዬ እንጂ እንትን እኮ አይደለም። እሷን ከሚከፋት እኔ ዘቃት የለ እንደ ከነጋናዊ ፓስተር አንተ ጋር ተነጋገሩ። አዲስ ጥብስ አግኝቻለሁ። ልዕልቴን ቁርጢ ጥብሴ ነው ኩኝ የሆነ የቶሮንቶ $1000 ላከ። $500 ማፊ ላከ። ከዛ እኔ በቃ 17000 ነው 10 ምናምን ሺህ ዶላር ከፍላለሁ ተባለ ማለት ነው። ኦኬ በቃ ከፍላለሁ አለ። እኔ ለኔ ደወለልኝ፣ ከፈልኩላት አለ። ስንት ብር? $20,000 ማለት ነው። ከዛ ከፈልላት። እኔ ደግሞ በጣም ደስ አለኝና ለማፊ ደወልኩለት። ማፊ በጣም ደስ ብሎኛል እና ፍራው ላይ $20,000 ከፍሎላታል እና ኢንጆይ እግዚአብሔር ይመስገን እግዚአብሔር ይባርከው ምናምን ተባለ ተወራ ምናምን። ልጅቷ በጣም ደስ አላት። ትምህርት ቤቷ ሄደች። እዛ አዲስ ነው አካባቢ ነው የምትኖረው። ሪከርድ ስላለኝ ማለት በጣም ደስ አላት ምናምን። ከዛ ትምህርት ቤቱ ሄዳ ስትጠይቅ ኧረ የተከፈለ ገንዘብ የለም ተባለች። ከዛ ማፊ መልሶ ለኔ ደወለልኝ። ከዛ ደወለልኝ ኧረ ምንም የተከፈለ ገንዘብ የለም እንዴ ሲለኝ፣ እኔ ደግሞ ኧረ ከፍሎላታል ብዬ ተጨቃጭኩና ለሱ ደወልኩለት። አይውሎ ሪከርድ ያለኝ ነው ማለት ነው። ስደውልለት አይኮ የላከው የኔ ቶሮንቶ የኔ ገንዘብ ለማጨረብ ብሎ የኔ ቶሮንቶ እንደዚህ ሀገር እንደዚህ ገንዘብ ያጨረበረ አላወራው ነገር ስለማወጣው እንደዚህ ገንዘብ ያጨረበረ እንደዚህ ሀገር ያለች ሴት ምናምን ብሎ አለኝ። እኔ የኔ ቶሮንቶን እግዚአብሔር ምስክሬ ነው አላቆም ከዛ በፊት እግዚአብሔር ምስክሬ ነው ሲለኝ ኦኬ ኦሬዲ ከፍላለሁ ስለ አይ ከዛ ሪፈንድ አደረኩት በ10 ቀን ውስጥ ይመለስልኛል አለኝ። ከዛ ኦኬ ከዛ ደወልኩና ለማፊያ የሆነ ቶሮንቶ ዘመር ናት እንደዚህ ተደርጎ ገንዘቡን ከፍሎ ነበር አስመለስኩ ተባለ። ከዛ አባዬ ወደ ልጅ ሴት የከፈልክበት ደረሰኝ አሳየኝ ተባለ። ከዛ እኔ ገንዘቡን ከፍላለሁ ተባለ። ሊያሳይ አልቻለም። ገንዘቡ አልተከፈለም። ከዛ በኋላ ደግሞ ተከፍሏል ተብሎ የተወራው ነገር የሆነ ቶሮንቶን ዘመድ ናት ተባለ። እሷ የሆነ ቶሮንቶ ዘመድ አይደለች እና እኔን ገንዘብ ለማጭበርበር የሆነ ቶሮንቶ የተላከ ነው ተብሎ ተወራ። ይሄ ሪከርድ ያለኝ ነው የምነግራችሁ። ሲጀመር እማትከፍል ከሆነ አልከፍልህም ነው 4 ነጥብ። ሁለተኛ ነገር ደግሞ እቺ ልጅ እኔ ለዛውም እስከ በቀደምነታ ድረስ ኢትዮጵያ የተመለሰች ነው የሚመስለኝ። አለ መክፈል መብት ነው፣ ግን የውሸት ምክንያት መፍጠር አይጠበቅብህም። እከፍላለሁ ካልክ you have to pay። ደግሞ መክፈል ካልፈለክ ደግሞ somebody ለዛ ምክንያት ብለህ ክሌም ማድረግ አይጠበቅብህም። ከዛ ማፊን እኔ ያው ማፊ ጋር ደወልኩለት። እኔ አረ ማፊ እቺ ልጅ እኮ እንደዚህ ተባለ ብዬ ጠየቅኩት። አረ የሆነ ቶሮንቶ ያቃተም አጋጣሚ ያገኛት ከዛ ተባለ። እኔ መርካቶ ተወልጄ ማለት ነው የተሸወርኩት የመጨረሻ ወዳዬ ነው እና አሁን እስከዚህ ይሄን ቃል እስከምናገራቸው አላውቅም። የሆነ ቶሮንቶ $1,000 አልተመለሰም። የሆነ ቶሮንቶ $1,000 አልተመለሰም። ተመልሶልህ ከሆነ የሆነ ቶሮንቶ ቃል አስገባዋለሁ መጥቶ ተመልሶልኛል ይበል። አልተመለሰም። ለሌላ እርዳታ ምናምን ተጠቀመዋለሁ ነው ያለው። እኔ ተመልሷል አልዋሽም። ያቺ ልጅ አባቷ የሆነ ነገር ሞቶባታል። በጣም የሚያሳዝን ነገር ነግራኛለች ማለት ነው ልጅቷ። ግን ልጅቷን ሲነገረኝ የሆነ ቶሮንቶ አውቆ የሱን ገንዘብ ሊሰርቀው እንደሆነ ነው የነገረኝ።
አላልኩትም ካለኝ አውጣዋለሁ። ዛሬ ቪዲዮ ዛሬ ሪከርድ ያደረኩትን አውጣው። አሁን የመጀመሪያ ስህተት ከዛ እኔ ግራ የገባኝ ነገር የኔ ማለት ልክላት ከፍዬ ካንስል አስደረኩት አለ። ከዛ ስጠይቃት የተከፈለ ክፍያ የለም ካንስል የተደረገ የለም። ከዛ በኋላ ደግሞ ሪፈንድ ላስደረግ 10 ቀን ጠብቅ ብሎኛል እሱ አለኝ። እሷ ስጠይቃት ምንም የተከፈለ ምንም ካንስል የተደረገ አለኝ። የሷም የሱም ንግግር ኤቪደንስ። ይሄ እኮ ትልቅ ውሸት ነው።